ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከከፋ ቴሌቪዥን ለሳቱ ያዘጋጀናችሁን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃን ነኝ። አብራችሁ ቆዩ። ከቀደምት አባቶች ሲሸጋገር የመጣውን ባህላዊ የግጭት አፈታት ስርዓት ማጠናከር እንደሚገባ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ምክር ቤት ዋና አፈ ጉባኤ አቶ ወንድሙ ኩርታ ተናገሩ። በሜኒት ማህበረሰብ ባህላዊ የእርቅ ስርዓት ላይ የተሰራ ደጊያ የተሰኘ ቲያትር በምዕራብ ኦሞ ዞን ጀሙ ከተማ በድምቀት ተመርቋል። ዘገባው የባልደረባችን አማኑኤል ኃይሌ ነው። ጽዮን ታደረ ታቀርባለች። በምረቃ መርሃ ግብሩ ተገኝተው ንግግር ያደረጉት የክልሉ ምክር ቤት ዋና አፈ ጉባኤ አቶ ወንድሙ ኩርታ በክልሉ የሚገኙ ህዝቦች ከቀደምት ሲወረስ የመጣው የግጭት አፈታት ስርዓት እንዳላቸው ገልጸው እነዚህን አጠናክሮ ማስቀጠል እንደሚገባ ተናግረዋል። የሜኒት ማህበረሰብና ወዳጆች እንኳን አደረሳችሁ ማለት ፈልጋለሁ። እንዲህ አይነት ባህሎች ስናያቸው በጣም ቀላል የሚመስሉ ግን ደግሞ ሀገራችን ከያዘችው በውስጥ የሚገጥሙን ችግሮችን በራሳችን ከመፍታትም ባለፈ የህዝብ ለህዝብ ያለውን ግንኙነት በማጠናከር ትልቅ ሚና አላቸው። ሜን በክልላችን ውስጥ ካሉ 13 ነባር ብሔረሰቦች አንዱ ነው። የራሱ ባህል ታሪክ ያለው። ስለዚህ ዛሬ ይህንን የቲያትር በዓል ምክንያት አድርገን ስንገናኝ ቅድም አቶ ታምሩ ሲያነሱም እንደዚሁም ዶክተር አንዱ አለምም ሲያነሳ ሐሳቡ ነበረ። ግን ዛሬ እድል አገኝቶ በዚህ አደባባይ የደጊያ ቲያትር ተወልደዋልና እንኳን ደስ አላችሁ ማለት ፈልጋለሁ። በዓሉ ትልቅ ነገር ጥሎ የሚያልፍ ነው። ይሄ በዓል ሲደረግ ከፋን፣ ኮንታን፣ ቤንሸኮን፣ ሸካን ሌሎችንም በክልላችን ውስጥ ያሉ ነባር ብሔረሰቦችና ሌሎች ኢትዮጵያውያንን አስተሳስሮ መስረት ጥሎ የሚያልፍ ነውና በተለይ ክልል ሆነን ከወጣን በኋላ ዛሬ 2-3 ዓመት ጀምሮ ወደዚህ የተከበሩ ያሉ የህዝብ ክብረ በዓሎች ትልቅ መስረት እየጣሉ ትልቅ የህዝብ ለህዝብ ግንኙነት እየፈጠሩ ህዝቦቻችን እርስ በራሳቸው እንዲተዋወቁ እንዲተጋገዙ ጭምር መስረት እየጣለ ነው ያለው። ማህበረሰብ ዘንድ ችግር ፈቺ ከሆኑ ባህላዊ የግጭት አፈታት ስርዓቶች አሻ አንዱ መሆኑን አንስተው ይህን ስርዓት ለማጠናከር ደጊያ የተሰኘ ቲያትር ለምረቃ መብቃቱ ባህሉን ከማጠናከር በተጨማሪ የህዝብ ለህዝብ ትስስር የሚያጠናክር ስለመሆኑም ገልጸዋል። በተለይ ደጊ የእርቅ ስርዓት እንደመሆኑ መጠን አሁን በራሳችን ችግሮችን መፍታት በጀመርንበት ሰዓት ይሄ ትልቅ ርዕስ መፈጠሩ ይሄ ትልቅ አጀንዳ መፈጠሩ ለሜን ማህበረሰብ ብቻ ሳይሆን ለክልላችንም ትልቅ ተስፋና ጸጋ ስለሆነ በጋራ ልንጠብቀው ልንከባከበው ይገባልና አሁንም በድጋሚ እንኳን ደስ አላችሁ ማለት ፈልጋለሁ። የኢትዮጵያ ብሔራዊ ቲያትር ዳይሬክተር አቶ ባረከ ታደሰ በበኩላቸው ብሔራዊ ቲያትሩ የብሔር ብሔረሰቦች ባህልና እሴቶችን ለማጎልበትና ለማስተዋወቅ በባለቤትነት መንፈስ እየሰራ መሆኑን ገልጸዋል። ብሔራዊ ቲያትሩ ጌዲያን ቲያትር በማዘጋጀት የመሃን ማህበረሰብ የግጭት አፈታት አሻን ከማስተዋወቅ አኳያ የድርሻቸውን በመወጣታቸው መደሰታቸውን ገልጸው ይህንንም አጠናክሮ እንደሚያስቀጥሉ አስታውቀዋል። የምዕራብ ኦሞ ዞን ዋና አስተዳዳሪ አቶ ታምሩ ቦኒ ለምረቃ የበቃው ደጊያ ቲያትር የማህበረሰቡን ባህልና እሴት የሚገልጽ እንዲሁም ጎጂ ልማዳዊ ድርጊት ለማስቀረት መልካም የሆነውን ማህበራዊ መሰረት የሚያጠናክር ነው ብለዋል። ዋና አስተዳዳሪው ለደጊያ ቲያትር ስኬት የድርሻቸውን የተወጡትን አካላት አመስግነዋል። የመን የግጭት አፈታት ታሪክ አንዱና ዋነኛ ነው ተብሎ ሊወሰድ ይገባል። የተከበራችሁ የባህሉ ኩሩ ባለቤቶች፣ ታዳሚዎች፣ ሜን ሲባል ቀጥተኛው ትርጉም ህዝብ ማለት ነው ወይም ሰዎች ማለት ነው። ሜኒት ሲባል ግን ሰው ማለት ነው። ይሄን ሰው የራሱ የሆነ ታሪክ፣ ግጭቶች ሲፈጠሩ የሚፈቱበት መንገድ ዘላቂነት ባለው መልኩ ምንም ካልኩሌሽን ሳያስፈልግ የራሱን እሴት ገንብቶ ለትውልድ አሻግሮ ዛሬ ለኛ አድርሰው ኃላፊነቱ በእኛ እጅ ይጣለ አባቶቻችን እናከብራቸዋለን። እንኳን
እንኳን አደረሰን ለማለት እወዳለሁ። በምረቃ መርሃ ግብሩ የክልሉና የዞኑ ከፍተኛ የስራ ኃላፊዎችና የማህበረሰብ ክፍሎች ተገኝተዋል። በጉባ ወረዳ ከተካሄደው 22ኛ ዙር የካፋ ዞን ወረዳዎችና የከተማ አስተዳደር አፈ ጉባኤዎች የጋራ ምክክር ፎረም ሰፊ የልምድ ልውውጥና ግንዛቤ ማግኘታቸውን ተሳታፊ አፈ ጉባኤዎች ገለጹ። በየደረጃ የሚገኙ ምክር ቤቶች የሚወጡ ህጎችና ደንቦች ተፈጻሚነት እንዲኖራቸው የመከታተልና የመደገፍ ኃላፊነታቸውን መወጣት እንደሚገባቸውም ተጠቁሟል። ዘገባው የታደሰ ወልደሰንበትና ማሪቱን ያቀርበዋል። ውስንነቶችን ለመሙላትና ልምድ ለመቅሰም የጋራ ምክክር ጉልህ ሚና እንዳለው ከፎረሙ ተሳታፊዎች መካከል የአዲ ወረዳ ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ አልማዝ አርጋውና የደካ ከተማ አስተዳደር ምክር ቤት ዋና አፈ ጉባኤ አቶ ካሳውን ከበደ ገልጸዋል። ፋይዳዎች ብዙ ናቸው። አሁን እዚህ ጎባ ወረዳ ያለ ነገር እንደ ለምሳሌ አሁን አዲያ የለም። አዲያ ያለ ነገር እዚህ ጎባ የለም። አሁን ብዙ ልምዶችን እያየን ነው። ብዙ ስራዎችን እያየን ነው። የፓርቲ ኢኒሼቲቮችን ብዙ እያየን ነው። አሁን ለምሳሌ እኛ ወረዳ የሌለ ነገር ብዙ ነገር አይተናል። ያየነውን ነገር ደግሞ እዚህ ጥለን ለመሄድ ሳይሆን ወስደን ታች ለህዝባችን ሰርተን ለማሳየት ምርጥ የሆነ ስራ ነው የምለው ነው የምናገረው። ከውይይቱና መስክ ምልከታው ሰፊ ግንዛቤ ማግኘታቸውን የገለጹት ተሳታፊዎች ያገኙትን ግንዛቤ ወደ ስራ እንደሚቀይሩም ጠቁሟል። ምርጥ ተሞክሮ ያየሁት እኔ እንደም እንደኔ ወስጄ ወደ ወረዳ ይሰራለው ብዬም ያሰብኩት አሁን ለምሳሌ ቅድም የአሳ እርባታ ያየሁት አለ። አልፎም የዶሮ ጫጩት ዶሮዎችን አቻለውኝ ራሱ እዚህ ያየሁት ነገር ብዙ ነገሮች አሉ። አሁን እንደኛ ወረዳ የሌለ ነገር አለ። በወጣት ስራ እድል ፈጠራ ያየነው ነገር አለ። ይሄን ወስጄ ወደ ወረዳዬ አልፎም ወደ ታች ለህዝብ ለመስራት እኔ በጣም ነው ሰፊ ትምህርትም ደና ነገር የሚያገኘውት። ከተለያዩ መዋቅሮች የተውጣጡ አፈ ጉባኤዎችና ሌሎች ባለድርሻ አካላት ወረዳውን መጎብኘታቸው ለወረዳው ቀጣይ የተሻለ ስራ የሚያነሳሳ መሆኑን የገለጹት የጎባ ወረዳ ዋና አፈ ጉባኤ አቶ አለማየሁ ኃይሌ ናቸው። ዛሬው ጉብኝቱ በጣም ደስ ነው ያለኝ። ምክንያቱም ያው ከዚህም በፊት ጎባ ሲባል ጎባ ምን አይነት ገጽታ ነው ያዘው ምንድነው ጎባ ያለው ምለው አጠቃላይ ወረዳዎች ሲሲሉ የነበረውን ዛሬ ላይ መጥቶ ብዙ ለውጥ እንዳዩ ብዙ ነገሮች እንዳሉ ያዩበት ነገር አለ። ከዛ ባሻገር ደግሞ ታች ወርዶ ጉብኝት ላይ ሲንደ ክላስተርን ያዩበት ነገሮች አሉ። አሳ ፎንዱን ያዩበት ነገሮች አሉ። ከዛ ውጪ ደግሞ ዶሮ ተደራጅቶ ዶሮ የሚሰሩበትን ዶሮ ያዩበት ነገር አለ። ከዛ አልፎም ደግሞ ሴቶች ተደራጅቶ አታክልት ክላስተር አድርጎ የሚሰሩበትን ስራዎች ያዩበት የተጎበኙበት አለ። እሱ ላይ ክፍተት ነው ብሎ ያገኙትን ደግሞ አመጥቶ እዚህ ላይ በዋናነት እንደዚህ አይነት ስራዎች ከተሰሩ ቀጣይ ላይ ለህዝብም ይሁን ለወረዳ ለመንግስትም ይሁን ጥሩ ነገር ይኖራል የሚለውን የተሰጡ አስተያየቶች አሉ። እኛ ደግሞ ያንን አስተያየት ወስደን የእቅዳችን አካል አድርገን ለመስራት እኛ ያው ከዚህ በኋላ እንሰራለን የሚል አስተያየት ነው የሚሰጠው። የፎረሙ ዋና ዓላማ ልምድ ለመለዋወጥ መሆኑን የገለጹት የካፋ ዞን ምክር ቤት ዋና አፈ ጉባኤ ወይዘሮ አሚና ሀሰን ናቸው። በዘንድሮ የካፋ ዞን ምክር ቤት የወረዳዎችና የከተማ አስተዳደሮች የአፈ ጉባኤዎች የምክክር ፎረም ነው እየተደረገ ያለው። የፎረሙ ፋይዳ ዋና ዓላማው ወረዳ ከወረዳ ጋር ከተማ አስተዳደር ከከተማ አስተዳደር ጋር ያለውን ተግባር ልምድ የሚለዋወጡበት ነው። ትልቁ ፋይዳው አንደኛ ግቡ ልምድ ይለዋወጣሉ፣ ተሞክሮ ይወሰዳል። የተሻለ ተግባር ካለበት ተግባር የሚቸግራቸው ወረዳዎች ተሞክሮ ወስዶ የሚሰሩበት መድረክ ነው። ለዚህ ምናልባትም ብዙ ተግባራት የምናከናውንበት ነው። የቀበሌ በዚህ አጋጣሚ ዋና አዘጋጅ ወረዳ ቀበሌዎች የሚሳተፉበት ነው። ከሌላ ወረዳ የሚመጣውን ሪፖርት ማዳመጥ ለተሞክሮ የሚሆን ምርጥ የሆኑ ተግባራትን መወስዱበት ነው። በአጠቃላይ የፎረሙ ዋና ዓላማው ወይም ፋይዳው ልምድና አሰራር የሚለዋወጡበት ትልቅ መድረክ ነው የሚል መልእክት ነው ያለኝ።
በወረዳው እየተከናወኑ ያሉ የመሰረተ ልማት የኢኮኖሚ ግንባታ ስራዎች ውጤታማ እንዲሆኑ ከማስቻል አኳያ የምክር ቤቱ አመራሮችና አባላት ድጋፍና ክትትል ጠንካራ መሆኑን ያነሱት ደግሞ የጎባ ወረዳ አስተዳዳሪ አቶ ታረቀኝ ታደሰ ናቸው። እቅዶች በመንግስት ይዘጋጃሉ። እነዚህ እቅዶች መሬት ወርዶ በትክክል የህዝብን ተጠቃሚነት ማረጋገጥ የሚያስችሉበትና ምርትና ምርታማነትን የሚያረጋግጡበት ሂደት ላይ የምክር ቤቱ ሚና እጅግ በጣም ከፍተኛ ነው። ምክር ቤቱ የተለያዩ ቋሚ ኮሚቴዎች እስከ ታች ወርዶ ተግባራትን በመገምገም እቅዶች በትክክል መሬት ላይ ስለመውረዳቸው ድጋፋዊ ክትትል በማድረግ በመገምገም የተለያዩ ስራዎችን ድጋፎችን ሲሰጡ የነበሩበት ሁኔታ ነው የነበረው። በተለይ ከፕሮጀክት ጋር ተያይዞ ፕሮጀክቶች በተያዘላቸው ጊዜ ቀጠሮ ተገንብቶ ተጠናቆ ለአገልግሎት ክፍት እንዲሆኑ ምክር ቤቱ የሚያደርገው ያልተቋረጠ ድጋፍና ክትትል እጅግ በጣም የሚበረታታ ነው። ከዚህ ጋር ተያይዞ አሁን በእኛ ወረዳ 1 አመት ያልሞላው ደረጃውን የጠበቀ የእንስሳት ጤና ክሊኒክ አለ። እሱ ለጉብኝት ዛሬ ክፍት የሆነበት ሁኔታ ነው ያለው። እሱን በአጠቃላይ ጨርሰን በቀጣይ 1 ወር ውስጥ እሱንና ፍርድ ቤቱን እናስመርቃለን ብለን ትኩረት ሰጥተን እየሰራን ነው የምንገኘው። ከዚህ ጋር ተያይዘው ሁለተኛ የፍርድ ቤት ግንባታ ነው። የፍርድ ቤት ግንባታን በተመለከተ እሱም በአጭር ጊዜ ውስጥ ተገንብቶ ለአገልግሎት ክፍት እንዲሆን ትኩረት ተሰጥቶ እየተሰራ ያለበት ሁኔታ ነው የነበረው። እሱ ከተጀመረ ወደ 2 አመታት ያለፉት ቢሆንም ከኮንትራክተሩ ጋር የነበረውን አለመግባባት በጋራ ተነጋግረን ፈተን ግንባታው አሁን የመጠናቀቅ ደረጃ ላይ ደርሷል። አሁን የቀለምና የመስታወት ገጠማ ብቻ ነው የቀረው። እሱን በ1 ወር ውስጥ አጠናቆ ለአገልግሎት ክፍት ለማድረግ ከኮንትራክተሩ ጋር በቅርበት እየተነጋገርን ያለ ነው። አሁን ስራውን በተመለከተ ወደ 90% አካባቢ የተቃረበበት ሁኔታ ነው ያለው። የቀረው የቀለምና መስታወት ገጠማ ብቻ ነው። እሱን አጠናቀን ሁለቱም ፕሮጀክቶች በአጭር ጊዜ የምናስመርቅ ነው የሚሆነው። ይሄን ደግሞ በአጭር ጊዜ ውስጥ ትኩረት ሰጥተን እንድናስመርቅ ምክር ቤቱ እያደረገ ያለው ድጋፍና ክትትል በጣም የሚበረታታ ነው። ለሌሎችም እቅዶች ተፈጻሚነት በዚህ ልክ ምክር ቤቱ ያልተቋረጠውን ድጋፍና ክትትል ማጠናከር መቻል አለበት የሚል ሀሳብ አለኝ። ፎረሙ ላይ በክብር እንግድነት የተገኙት በካፋ ዞን ብልጽግና ፓርቲ ጽሕፈት ቤት የአደረጃጀት ዘርፍ ኃላፊ አቶ ጋዋባ መጫ በበኩላቸው የመንግስት ተግባራትና የፓርቲ ኢኒሼቲቮችን መሬት ላይ ወርዶ ውጤት እንዲያመጡ በየደረጃው ያሉት የምክር ቤቶች ሚና ቀላል ባለመሆኑ ተጠናክሮ እንዲቀጥልም አሳስቧል። የከተራና የጥምቀት በዓል በሰላም እንዲከበር በቂ ዝግጅት መደረጉን የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ፖሊስ ኮሚሽን አስታወቀ። በክልሉ 993 ታቦቶች ከማደሪያቸው በመውጣት ወደ ተዘጋጀላቸው ስፍራ እንደሚያቀኑ ተገልጿል። ዘገባው የክልሉ ፖሊስ ኮሚሽን የህዝብ ግንኙነትና ኮሚኒኬሽን ዳይሬክቶሬት ነው፣ እንደሚከተለው ይቀርባል። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የከተራና የጥምቀት በዓላት ሃይማኖታዊና ባህላዊ እሴቶቻቸውን ጠብቀው በሰላም እንዲከበሩ የክልሉ ፖሊስ ኮሚሽን ዝግጅቱን አጠናቆ ወደ ስራ መገባቱን በኮሚሽኑ የህዝብ ግንኙነትና ኮሚኒኬሽን ዳይሬክቶሬት ዳይሬክተር ኢንስፔክተር ደጀኔ አሰፋ ተናግረዋል። በክልሉ 993 ታቦቶች እንዳሉ የክልሉ ፖሊስ የወንጀልና መረጃ ኢንቴሊጀንስ መረጃዎች መሰብሰቡን ያመለከቱት ኢንስፔክተር ደጀኔ እነዚህ ታቦቶች ወደ ተዘጋጀላቸው 614 የጥምቀተ ባህር ጊዜያዊ ማረፊያቸው ጥር 10 ቀን 2018 ዓ.ም በምዕመናን ታጅቦ የሚያቀኑ በመሆኑ ፖሊስ ከሚመለከታቸው አካላት ጋር በቅንጅት በቋሚና በተንቀሳቃሽ ጥበቃዎች እንደሚያደርግ ጠቁመዋል። የበዓሉ ታዳሚዎች ላይ የሞባይል የኪስ ቦርሳና ጌጣጌጦች የስርቆት ወንጀል እንዳያጋጥም በባህረ ጥምቀቱ አካባቢ ጊዜያዊ ፖሊስ ጣቢያዎች፣ ጊዜያዊ ፍርድ ቤቶች በማቋቋም አገልግሎት እንደሚሰጡ አስረድተዋል። በጥምቀተ ባህር ቦታ ግጭት ቀስቃሽ ጽሁፎችን፣ የህትመት ውጤት ቲሸርቶችና የፖለቲካ ነክ መልእክቶችን ይዞ መገኘትና ማሰራጨት በጥብቅ የተከለከለ መሆኑን የገለጹት ኢንስፔክተር ደጀኔ አሰፋ ሰላም ወዳዱ ህዝብ እንደቀደሙ ለሰላም ቅድሚያ በመስጠት የበኩል እንዲወጣ አሳስበዋል። ከከተራ ጀምሮ የህዝብ እንቅስቃሴ ከፍተኛ በመሆኑ የትራፊክ አደጋ እንዳይከሰት የሚዘጉ መንገዶች በመኖራቸው አሽከርካሪዎች ፍጥነታቸውን ቀንሰው እንዲያሽከረክሩና እግረኞችም ራሳቸውን ከአደጋ በመከላከል እንዲንቀሳቀሱ አሳስበዋል። የበዓሉ ታዳሚዎች የበዓሉን ሰላም የሚያውኩ አጠራጣሪ ሁኔታዎችን ሲመለከቱም በአካባቢው ለሚገኙ ለጸጥታ አካላት ጥቆማ እንዲሰጡ ጥሪያቸውን አስተላልፈዋል። የጠላ ወረዳ ፐብሊክ ሰርቪስና ሰው ሀብት ልማት ጽሕፈት ቤት የመልካም አስተዳደርና ክራይ ሰብሳቢነት ችግር ልየታና ቅር ዝግጅት ዙሪያ ለቀበሌ ስራ አስኪያጆች ስልጠና እየሰጠ ነው። የሪፎርምና የለውጥ ስራዎችን በውጤታማነት በመተግበር ጠንካራ ተቋም መገንባት እንደሚገባ በስልጠና መድረኩ ላይ የተገኙት የጠላ ወረዳ ዋና አስተዳዳሪ አቶ አድርሴ ሸታቸው ተናግረዋል።
ዘገባው የወረዳ መንግስት ኮሚኒኬሽን ቤተልሔም ምሩ ታቀርባለች። የጠሎ ወረዳ ዋና አስተዳዳሪ አቶ አትርሴ ሸታቸው የሚሰጠውን ስልጠና በአግባቡ በመከታተልና ችግር ፈቺ እቅድ በማቀድ በየደረጃው የሚነሱ የመልካም አስተዳደር ችግሮችን መቅረፍ እንደሚያስፈልግ ገልጸዋል። ከክራይ ሰብሳቢነትና ብልሹ አሰራር በመውጣት ማህበረሰቡን በታማኝነትና በቅንነት ማገልገል ያስፈልጋል ያሉት ዋና አስተዳዳሪው የወሳኝ ኩነት ምዝገባ ስራ በዘርፉ ትኩረት ከሚሰጥባቸው ስራዎች አንዱ በመሆኑ በልዩ ትኩረት መስራት እንዳለባቸው አሳስበዋል። በመድረኩ የተገኙት የከፋ ዞን ፐብሊክ ሰርቪስና የሰው ሀብት መምሪያ ኃላፊ አቶ ነጻነት ብርሃኑ በበኩላቸው በየቀበሌው የሚሰሩ የልማትና የመልካም አስተዳደር ስራዎችን ይበልጥ ውጤታማ ለማድረግ ስራ አስኪያጆችን በስልጠና ማብቃት ማስፈለጉን ገልጸዋል። ስልጠናው ማህበረሰቡ የሚያነሳቸውን የመልካም አስተዳደርና የክራይ ሰብሳቢነት ችግር ለመቅረፍ አጋዥ ነው ያሉት የመምሪያው ኃላፊ ለውጤታማነቱ በየጊዜው መገምገምና መደገፍ ያስፈልጋል ብለዋል። የወሳኝ ኩነት ምዝገባ ስራ ለማህበረሰቡ የሚሰጠውን ማህበራዊ ኢኮኖሚያዊና ፖለቲካዊ ጠቀሜታ በመገንዘብ በቁርጠኝነት መስራት እንደሚገባ የጠቆሙት አቶ ነጻነት የዲጂታል መታወቂያና ሌሎች በርካታ ተግባራትን በኃላፊነት መፈጸም እንዳለባቸው አስገንዝበዋል። የወረዳው ፐብሊክ ሰርቪስና ሰው ሀብት ልማት ጽህፈት ቤት ኃላፊ አቶ አየለ ተክሌ በበኩላቸው የመልካም አስተዳደርና ክራይ ሰብሳቢነት ችግር ለመፍታት የጸረ ክራይ ሰብሳቢነት እቅድ በማቀድና ውጤታማ በማድረግ ከማህበረሰቡ የሚነሱ የመልካም አስተዳደር ችግሮችን መቅረፍ እንደሚገባ ገልጸዋል። የአካባቢን ሰላምና መረጋጋትን ለመፍጠር የህብረተሰቡን ደህንነት ለመጠበቅ የሚሊሻው አቅምና ስነ ልቦና መገንባት ወሳኝ መሆኑን የሺሾ ወንዴ ወረዳ ሰላምና ጸጥታ ሚሊሻ ጽህፈት ቤት ገለጸ። ጽህፈት ቤቱ ለሸራ ጦቃ ክላስተር ከቀበሌ ለተውጣጡ ለ32 ሚሊሻ አባላት ለ5 ተከታታይ ቀናት ሲሰጥ የቆየው ስልጠና ተጠናቋል። ዘገባው የሺሾ ወንዴ ወረዳ መንግስት ኮሚኒኬሽን እንደሚከተለው ይቀርባል። የሺሾ ወንዴ ወረዳ ዋና አስተዳዳሪ አቶ ደምሴ ገብረ ማርያም እንደገለጹት የአካባቢው ሰላምና መረጋጋትን ለመፍጠር የህብረተሰቡ ደህንነት ለመጠበቅ የሚሊሻው አቅምና ስነ ልቦና መገንባት ወሳኝ መሆኑን ገልጸው ከወትሮ ጊዜ በላይ የሚሰጡ ተልዕኮችን ዝግጁ በመሆን ማገልገል አለባቸው ሲሉ ገልጸዋል። የሚሊሻው ኃይል ለፖሊስ አቅም በመሆናቸው የወሰዳችሁትን ስልጠና በአግባቡ በተግባር ልታውሉ ይገባል ሲሉም አቶ ደምሴ ገብረ ማርያም አሳስበዋል። የሺሾ ወንዴ ወረዳ ሰላም ጸጥታና ሚሊሻ ጽህፈት ቤት ኃላፊ አቶ ደመቀ ኃይሌ ተገኝተው ባደረጉት ንግግር የዚህ ስልጠና ዋና ዓላማ የክላስተሩ ቀበሌን እርስ በርስ ተሳስረው የአካባቢውን ሰላም ለማስጠበቅ መሆኑና ለሁሉም ነገር ቅድሚያ የሚሰጠው ለሰላም መሆኑን አሳስበው ሰላም የልማት ሁሉ ምሰሶ በመሆኑ ሰላምን ለማስጠበቅ የታጣቂው ኃይል ቅድሚያ ተሰላፊ መሆን አለበት ሲሉ አሳስበዋል። አቶ ደመቀ ኃይሌ አክለውም ሰልጣኞች በሰለጠኑት ስልጠና መሰረት ስልጠናውን ልማታዊ በማድረግ ትኩረት ሰጥቶ መስራት አለባቸው ሲሉ ጥሪ አስተላልፈዋል። የሺሾ ወንዴ ወረዳ ፖሊስ አዛዥ ኮማንደር ገዛኸኝ ጋዲሳ በበኩላቸው ሰልጣኞች በሰለጠኑት መሰረት አካባቢያቸውን ነቅቶ በመጠበቅ ማናቸውም ወንጀል የሚሰሩ አካላትን ወደ ሕግ ማቅረብ እንዳለባቸው አሳስበው የሚመጣውን ጥምቀት በዓልን አስመልክቶ የሚሊሻ አካላት በየቀበሌያቸው ያለውን የእምነት ተቋማትን በትኩረት መጠበቅ እንዳለባቸው ጥሪ አቅርበዋል። የሺሾ ወንዴ ወረዳ ሰላም ጸጥታና ሚሊሻ ጽህፈት ቤት ምልመላና ስልጠና ስራ ሂደት አስተባባሪ አቶ ሳሙኤል ዘውዴ ስልጠናው ለ32 ሚሊሻ አካላት ስልጠናውን በአግባቡ ተከታትሎ የጨረሱ መሆናቸውን ገልጸው ሰልጣኞች የሰለጠኑት መመሪያ ተግባራዊ በማድረግ መብትና ግዴታቸውን በማወቅ ታቸረው ተግባራዊ እንዲያደርጉ አሳስበዋል። በምረቃው ስነ ስርዓት የተገኙት የወረዳ አመራር፣ የጸጥታ አካላት፣ የቀበሌ አስተዳደር የሚመለከታቸው አካላት ተገኝተዋል። በመጨረሻም ተወዳጁ የኪነ ጥበብ ባለሙያ ነጻነት ወርቅነህ ከዚህ ዓለም በሞት ተለየ። በቴሌቪዥን ፕሮግራም አቅራቢነት በተዋናይነትና በሌሎች የጥበብ ስራዎች ውስጥ ስመጥርና ተወዳጅ ከሆኑ የጥበብ ሰዎች አንዱ የሆነው ነጻነት ወርቅነህ ባደረበት ህመም በድንገት ከዚህ ዓለም ተለይቷል። ለበርካታ ዓመታት በኢቢኤስ ቴሌቪዥን የሚተላለፈው የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ የሆነው ነጻነት ወርቅነህ ባለትዳርና የ3 ልጆች አባት ነበር። የከፋ ማህበረሰብ ሬዲዮና ቴሌቪዥን ጣቢያ ለቤተሰቦቹ፣ ለሙያ ባልደረቦቹ እንዲሁም አድናቂዎቹ መጽናናትን ይመኛል። የተከበራችሁ ተመልካቾቻችን ከከፋ ቴሌቪዥን ለሳቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን በመምራት ብሩክታይት ብርሃኑ አብራችሁ ቆይታ አደረኩኝ። ቀሪ ጣቢያችን መሰናዶች ይቀጥላሉ። በእኔ በኩል መልካም ጊዜ